ኤአይን ብቻ በመጠቀም ያለምንም ግራፊክስ ዲዛይን እውቀት በቀላሉ ተምኔል እንዴት እንደምንሰራ እንመለከታለን። አንደኛ የምንመለከተው የሰውን ተምኔል ወደ ራሳችን እንዴት እንደምንቀይር፣ ሁለተኛ ደግሞ ፕሮምፕት ሰተነው ሙሉ ለሙሉ በራሳችን የምንሰራው ተምኔል ነው። እያንዳንዱን እንመለከታለን እንዴት እንደምንሰራ። ላይክ በማድረግ ቪዲዮን ጀምሩ። መጀመሪያ ማድረግ ያለባችሁ እናንተ የምትሰሩት ቪዲዮ ምን አይነት እንደሆነ መጀመሪያ ማወቅ ይኖርባችኋል። የምትሰሩት ለምሳሌ ሪአክሽን ቪዲዮ ከሆነ ከሚስተር ቢስት አይነት ተምኔል ጋር የሚሄድ ከሆነ ትመጡና ሚስተር ቢስት ብላችሁ ሰርች ማድረግ ነው። ለምሳሌ እዚህ ጋር የምትመለከቱትን አዲስ አሁን በቅርቡ ከ6 ቀን በፊት የተለቀቀ አንድ ተምኔል አለ ማለት ነው። ይሄኛው እሱን ነክተን ወደ ውስጥ እንገባለን። እሺ አሁን ይሄኛው ተምኔል ከኛ ቪዲዮ ጋር የሚመሳሰል ከሆነ መጀመሪያ ኮፒ ሊንክ እናደርገዋለን ማለት ነው። ኮፒ ሊንክ እናደርገዋለን። ከዛ ምን እናደርጋለን? ከዚህ ሙሉ ለሙሉ ከዩቲዩብ እንወጣለን ማለት ነው። ከዛ ወደ ጉግል ትገባላችሁ። እሺ ጉግል ላይ ከገባችሁ በኋላ ሰርች ማድረጊያውን ትነኩና ተምኔል ዳውንሎድ ብላችሁ ሰርች ታደርጋላችሁ። እሱን በመትነኩበት ሰዓት ይኸውላችሁ ዩቲዩብ ተምኔልና የተለያዩ ዌብሳይቶች ይመጣሉ። አንዱ የተመቻችሁን ነክታችሁ ወደ ውስጥ ትገባላችሁ። ከዛ በኋላ ይኸውላችሁ እዚህ ጋር ፔስት የሚል አለ። ፔስት እናደርገዋለን። ራሱን ፒክቸሩን ሰርች አድርጎ ራሱ ያመጣል። ዳውንሎድ እንለዋለን። ይኸው በፋይል መልክ እንደምትመለከቱት ዳውንሎድ አድርጎ ጨርሶልናል። እሺ እንግዲህ እንደምትመለከቱት ጋላሪ ላይ ዳውንሎድ አድርጎልናል ማለት ነው። አሁን ምንድነው የምናደርገው? ሙሉ ለሙሉ እንወጣለን ከዚህ። ጄሚናይ የሌላችሁ ሰዎች ደግሞ አፕሊኬሽኑን ማውረድ የምፈልጉ ቪፒኤን ያስፈልጋል። ቪፒኤን አብርታችሁ ጄሚናይ ብላችሁ ሰርች በምታደርጉበት ሰዓት ይመጣል። ከዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በዌብሳይት ደግሞ ለመጠቀም ጉግል ላይ ትገቡና ጄሚናይ ብላችሁ ስትጽፉ ራሱ ይመጣላችኋል ማለት ነው። ይሄው እንገባለን አሁን ወደ ጄሚናይ ከገባን በኋላ እዚህ ጋራ ናኖ ባናና መሆን አለበት ማለት ነው። ይሄኛው ክሬት ኢሜጅ የሚለው የሙዝ ምልክት ያለበትን አንድ ጊዜ እንነካዋለን። ይሄው እዚህ ጋራ ኢሜጅ ብሎ ያያይዟል ማለት ነው። ከዛ ምንድነው የምናደርገው? እዚህ ጋራ የፕላስ ምልክት አለች። ፎቶ አፕሎድ ማድረግ ይኖርብናል ማለት ነው። የፕላስ ምልክቷን ነካ። አሁን ወደ ጋላሪ እንሂድና አሁን የመረጥነውን ተምኔል እናስገባለን። እሺ እዚህ ጋር አሁን ተምኔሉን አስገባል። እናንተ ደግሞ በዩቲዩብ ሳይዝ የሚሆን አሪፍ የምትሉትን ፎቶ የራሳችሁን ትነሳላችሁ። እኔ ከዚህ በፊት የተነሳሁት ስለነበረ እሱን አስገባለሁ። እሺ እዚህ ጋር አሁን ፎቶ ይመርጫለሁ። ከዛ ከታች መጥቼ ደን እለዋለሁ። እሺ አሁን እዚህ ጋር ሁለቱም ፎቶ መጥቷል። ከዛ በኋላ ምን ብላችሁ ትጽፋላችሁ? ኢሜጅ 1 ዊዝ ኢሜጅ 2 ቼንጅ ካራክተር ብዬ በቀላሉ ቀለል ያለች እንግሊዝኛ ሰጥቼዋለሁ ማለት ነው። አሁን ሴንድ እንለዋለን። ምን እንደሚያመጣልን ደግሞ እንመለከታለን ከትንሽ ደቂቃዎች በኋላ። ይኸውላችሁ እንደምትመለከቱት መጀመሪያ የሚስተር ቢስት ተምኔል ነበር ማለት ነው። ይኸውላችሁ እችን ቴክስት ብቻ በመጻፍ ወደ ራሴ ቀይሬዋለሁ። ይኸውላችሁ እንደምትመለከቱት ወደ ራሴ ቀይሮልኛል በቀላሉ ማለት ነው። እንደዚህ አድርጋችሁ ፕሮፌሽናል የሆኑ በጣም ሃይ ኳሊቲ ያላቸውን ተምኔሎች በማውረድ ይኸውላችሁ እዚህ ጋር የምትመለከቱትን ፕሮምፕት በመጻፍ በቀላሉ ወደ ራሳችሁ መቀየር ትችላላችሁ ማለት ነው። ማንኛውም ዩቲዩብ ላይ ያያችሁትን ተምኔል እንደዚህ አድርጋችሁ መጠቀም ትችላላችሁ። ከዚህ በፊት ደግሞ የሰራሁትን ተምኔሎች ላሳያችሁ። እሺ አሁን እዚህ ጋር የኢማን ጋርዲ ተምኔል አለ ማለት ነው። ላሳያችሁ። ይኸውላችሁ የኢማን ጋርዲ ተምኔል ነው። የራሴን ፒክቸር አስገባውና እዚህ ጋር ይሄን ቴክስት ሰጠሁት። ከዛ ቀየረልኝ ማለት ነው። ትንሽ እጁና የፊቴ ከለር ትንሽ የተለያየ ነው ማለት ነው። ከዛ ድጋሚ ጻፍኩለት። ከለሬ ትንሽ ይኸው ማች አደረገው ማለት ነው። የጂን የፊሴን ትንሽ አመሳስሎታል። አሁን ደግሞ ሌላ ከዚህ በፊት ደግሞ የሰራሁትን ላሳያችሁ። እሺ ይሄኛውን ደግሞ እዚህ ጋር የምትመለከቱትን በጣም የሚያምር ገራሚ የሆነ ተምኔል አለ ማለት ነው። ይሄኛውን ደግሞ እንዴት አድርጌ እንዳሁን እንደቀየርኩት ላሳያችሁ። ይኸውላችሁ ቀጭን ትእዛዝ ሰጠሁት። ከዛ ይኸው እንደምትመለከቱት በሚገርም ሁኔታ የሚያምር ተምኔል የራሴ የሚመስል ተምኔል አሪፍ አድርጎ ሰጥቶኛል ማለት ነው። በቀላሉ እንደዚህ እያደረጋችሁ ገራሚ የሆኑ የዩቲዩብ ተምኔሎችን በቀላሉ መስራት ትችላላችሁ። የዛሬ ቪዲዮ ከተመቻችሁ ወይም ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ደግሞ በጣም የተለያዩ ስለ ዩቲዩብ የሚጠቅሙ ቪዲዮዎችን ይዤላችሁ እመጣለሁ። ይሰራልኝ የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። የዛሬ ቪዲዮአችን ይሄን ይመስላል። ቻው።